ዎችና ወታደራዊ ኢላማዎች ባላት አቅም ሁሉ ኢራን አጸፋዊ ምላሽ ለመስጠት የሚያስገድዳት የጥቃት ኢላማ እንደሆነ ተነግሯል። አያቶላ አሊ ኻሜኒም እስራኤል ቀንሽን ጠብቂ ሳይሆን ያሉት ለማይቀረው ከባዱ ክንዳችን ተዘጋጅ በመሆኑ የሁለቱ ሀገራት ጦርነት ግልጽ ወደ መሆኑ እንደሆነ የሚያሳይ አድርገዋል። ከ100 በላይ ሰው አልባ አውሮፕላኖች ወደ እስራኤል መዝነባቸውም ይህኑ በእርግጥ የሚያሳይ ነው። ከጥቃቱ ከሰዓታት በኋላ የሆነ ነው። ከባዱን ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህልውናችን ላይ ለተጋረጠ ስጋት ሁሉ እጃችን ረጅም መሆኑን ማሳያ አድርገናል ቢሉትም የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ለሚከፈለው ዋጋ ሁሉ እስራኤል ብቻ ሳትሆን አሜሪካም አብራ ትመታለች ማለታቸው የዳዊት ቤንጉሪዮኑና የአያቶላዎቹ ጦርነት ከቀጠናው ባሻገር ዓለም ላይ እንዲሉ የሚያደርግ ሆኗል። ፕሬዚዳንት ዶናልድ ትራምፕ አስፈላጊ ከሆነ እስራኤልን እንጠብቃታለን እናግዛታለንም ካሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወታደራዊ ውጥረቱን ማባባስ ተገቢ አይደለም በሚል ማውገዛቸው፣ ሳውዲ አረቢያ እንዲሁ አስቸጋሪ ሁኔታዎች እየመጡ ነው በሚል እስራኤልን ማውገዟ፣ የኢራን አብዮታዊ ዘብ ኃይል በእስራኤል ላይ አንዳች ምላሽ ነገ ዛሬ ሳልል